እያሰቃዩት ነበር። እሱ አንድ ነገር ከሆነ መቼም ቢሆን ጠጽቶ ነው። በቃ እኔ አልሄድም። አዎ ይገባኛል። አባትሽ ነው አውቃለሁ፣ ግን ሌላ መንገድ መፈለግ አለብን። አይ ሌላ ምንም አይነት መንገድ የለም። እኔ እናንተ አንድ ላይ እንድንሆን አልተፈቀደልንም። በቃ አሁን ደግሞ ሳይመጡ ብትሄድ ነው የሚሻለው። ውጣ በቃ። አደይ አደይ፣ በቃ አሁን መሄድ አለብን። አይ እኔ አልሄድም። አበበ አደራ ዴቪድ ሸኝ። በቃ ወስሽ አየሽልኝ ያደረገኝን ነገር። አሁን እህትሽ ይህንን ነው ልታገባ የወሰነችው? መካሪ አታለች። እህቴ ማድረግ ያለባትና የሌለባት ነገር ጠንቅቃ የምታውቅ ሰው ናት። እሷ ላይ ደግሞ መፍረድ አይቻልም። ምን ታውቃለች? አላየሽም እንደ ሊገለኝ ሲታገል? እህትሽ መቼም የሚጸጽታትን ነገር እንደማታደርግ አውቃለሁ። እንዴት? አባትሽ እዛ ሆኖ መቼስ በእሱ ፈርዳ መሆን አለበት የምትሄደው። ስለ አባቴ ሁሉንም ነገር ሰምቻለሁ አጎቴ። እያታለላችኋት ነው እንጂ አባዬን ማንም እዛ አስገድዶ ያስቀመጠው ሰው የለም። አሁን ሁሉም ነገር ለእህቴ ሂጅ እነግራታለሁ። ማን ነገረች ደግሞ? መስፍን ሁሉም ነገር ነግሮኛል። አጎቴ ልቀቀኝ። ለእህቴ ሁሉም እነግራታለሁ። እሷ አትጠቀላችሁም። ልቀቀኝ አጎቴ፣ ልቀቀኝ። ምን እያደረግህ ነው? ልቀቀኝ አጎቴ፣ ልቀቀኝ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አዳይ እንደቀጠለ ነው ማለት ነው። እንግዲህ ኮኪ እንግዲህ ማንኛውም ሰው ስልክ ደውሎ እያስፈራራት ነበረ። እንግዲህ ማዘሯ ደግሞ ማንኛውም ሰው ስልክ ደውሎ ካስፈራራሽ ዝም ብለሽ ተቀመጪ ትላታለች። እና ማኑ የነገረ ስትላት ቢኪ ነው ስትላት ጊዜ እንግዲህ አንቺ ወጥመድ ውስጥ ሊያስገቡሽ ዘዴ ነው ምትቀመጪ ከሆነ አርፈሽ ተቀመጪ፣ መንቀሽቀሽ ለማንም አልበጀም ትላታለች ማዘሯ። ግን ብሎ ነገር የለም። ያ ካዲ ባልሽ ስለደወለ ታምኚዋለሽ እንዴ? እሱ ራሱ ሊገልሽ ያለ መሆኑን በምን እርግጠኛ ነሽ? እሱ ልክ ነሽ፣ እርግጠኛ አልሆንኩም። እኔ ብቻ ሳልሆን እናንተም እንኳን እዳ ውስጥ ገባላችሁ እዚህ ቤት ውስጥ ካገኙኝ። ከዚህ ቤት ራሴ ማስወጣት አለብኝ፣ ያዙኝና እንደፈለጉ ማድረግ አለብኝ ስትል ኮኪ ማዘር አንቺ ራስሽን አደጋ ላይ አትክተቺ ስትላት በርት ሲንኳኳ አውርቼም ሳልጨርስ መጡ። አሁን ወዴት ነው መገባው እያለች ኧረ ተረጋጊ፣ እነ ኩኩ ይሆናሉ፣ ወደዚህ ማንም የሚመጣ የለም ተረጋጊ ትላታለች። እና ልከፍትላቸው ነው እንዴ ማዘር? አሁን ልከፍት ነው ትላታለች። እና ማዘሯ ብድግ ብላ በሩን ለመክፈት ስትነሳ አሁን ራሱ ነው የሚሆነው እያለች እንግዲህ ኩኪ አሁን ደውሎ በአሁን እንዴት ነው እንደዚህ ሆነው ያለች ቤቲ በጣም ተጨናንቃለች። የት ልደበቀ ያለች መደበቂያውን እየፈለገች ትገኛለች። እንግዲህ ቦስ የሚባለው አደገኛና መጥፎ ሰው እንደሆነ ተነጋግረዋል። ዴቭ እንግዲህ ለአዳይ አጎትን አንቆት ነበረ። ብርሃን ትመጣና አዳይ የት ናት ብርሃን እያለ እንግዲህ እሱም እንግዲህ የአዳይ አጎት ሊመታው አንተ ወርጋጣ እያለ ብርሃን አጎቴ ምን ያደረክ ነው? አሁንንም ከዚህ ለቆ ካልወጣ እንግዲህ አይ ካልክ ጸቡ ከኔ ጋር ነው፣ እንደፈለጋችሁ አድርጉኝ። እኔ መቼም ቢሆን አዳይ ማፍቀሬን አላቆምም። ከአወራህ መቼ አነሳህ ደግሞ ለከተማ አፍቃሪ እያለ ከዛ እንግዲህ አበበን ለዴቭን ይዞ ይሄዳል ማለት ነው። የአዳይ እናትና እንግዲህ ሄለን ገጠር ሄዳ ነበረ። ከዛ ሄለን እያለቻት ቆየውልሽ ንገርሽ ልጄ እያለቻት ምክር ቢጤ ትሰጣታለች። ለትዳርሽ ዋና መሰረቷ አንቺ ነሽ። ለቤቷም እንግዲህ ብታፈርሰውም ብትገነባውም ሁሉም ነገር በእጇ ያለው ሴት ልጅ ናት። ስለዚህ
የውልሽ ሄለን አንቺ ቸኩለሽ እዚህ መጥተሽ የአጎትሽን ነገርሽው። ይሄንን ማድረግ አልነበረብሽም ሄለን ትላታለች። በይ አሁን ሄደሽ ራስሽን እንደጀመርሽው ራስሽን ያፈረስሽው ቤትሽን ራስሽን መገንባት አለብሽ። በአንቺና በባልሽ ውስጥ እንግዲህ ማንም ሰው ማስገባት የለብሽም። በሁለታችሁ መሃል አንቺና አንቺ ብቻ ነሽ ይላታል። ምን ላድርግ ማዘር እንግዲህ ገዛም ማንም ሰው የለኝም ከተማ ውስጥ። ይሄንን ውሳኔ የወሰንኩት እኮ ከተማ ማንም ሰው ስለሌለኝ ነው። እሱማ ተራድቼሻለሁ። እኔ መች ይጠፋኛል ብለሽ ነው። ግን እኮ ደግሞ እኮ አበበ ነበረ ከዛ ድረስ እንኳን መጥቶ አንቺ ብሎ ነው። ግን ለምንድን ነው የአጎትሽን ቃል ሰምተሽ እንግዲህ ባልሽን ውስጥ እንግዲህ ያልሆነ ውስጥ የምትከችው? ሴት ልጅ ብልህ መሆን አለባት። የባልዋና ለሷ ማንኛውም ነገር ቢሆን የሌላ ሰው አሳልፎ መስጠት የለም። ማንኛውም ነገር ቢፈጠር በቤታችሁ በጓዳችሁ ነው እንጂ እንደዚህ ውጭ ወጥተሽ ለአጎትሽን መጥተሽ መናገር አልነበረብሽም ትላታለች። ለአደይ እናት ምክር ትሰጣታለች። ከዛም በኋላ እሱ ትቶኝ እሄዳለሁ ሲል በቃ እኔም ደንግጬ ነው የመጣሁት እና ለምንድን ነው ምክር ለደመቀና ለአሸናፊ አልነበሩም እንዴ እነሱ እያሉ እንዴት እዚህ ድረስ ትመጫለሽ ብቻዬ ነው ብለሽ ትላታለች። እዛ ሄደሽ ለአንዳንድ ሰው ሄደሽ ብታወሪ አደይ አለች እንግዲህ ያሸዋለ እንዴት እነሱ ጋር ለምንድነው ለነሱ ያላማከርሻቸው መጥተሽ እዚህ ላጎትሽ ትናገሪያለሽ ብላ ለአደይ እናት ትቆጣታለች። ሁሉም ስራ ላይ ናቸው። የከተማ ሰው እንደሆነ ስራ ላይ ነው። እኔ ማንም ዞር አድርጎም አያየኝም። ከዛ ብቸኛ ስሆን ነው ወደዚህ የመጣሁት ትላለች። አንቺ ስላልፈለግሽ ነው እንጂ ሰው ለማገዝ መች ጊዜ ይጠፋና እያለች እንግዲህ አበበም ቢሆን ጥሩ ልጅ ነው። ይሄን ያክል ልብ ክፉ አይደለም። እናቱስን አላየሻትም? እንዴት ደግና ለሰው አሳቢ እንደሆነች ታውቂ ነበረ? አው አውቃለሁ። አቤም ቢሆን እኮ አሁን ክፋት የለውም። እኔም ቢሆን ሰፈሬን ቀንትቼ ሂጄ ለሱ ተሰድጄ እሱ ትቶኝ እንደሚሄድ ሲያወራ ስሰማ ምን ላድርግ? ማነገው ነገር ሲጠፋኝ ነው እንደዚህ አይነት ውሳኔ ወስኜ ወደዚህ የመጣሁት። እንደዛማ ማድረግ አልነበረብሽም። ብልጥ መሆን ነበረብሽ ልጄ። ብልጥ ሆኜ ትላታለች። አሁን የት ልሄድ ብዬ ነው እንግዲህ በሄድኩበት ቦታ አጣኋቸው። ከዛ ያኛ አጎትሽ አይደለም እንዴ ሂጂና አጎትሽን ጥሪልኝ ትላታለች ለአደይ እናት ለሄለን ማለት ነው። እንግዲህ አደይ እናት በአሁን ሰዓት ሁለቱም ልጆቿን ታግደዋል ማለት ነው። አዳይም ታገደች። ብርሃንም እንግዲህ ለእናቷ ለአዳይ ሁሉም ነገር እነግራለሁ ብላ ዴቭ አባቷ እንግዲህ በሰውየው ምክንያት እንዳልታሰረ ለአባዬ እነግራለሁ ስትል አጎቷም እንግዲህ ለብርሃንን አስሮ አስቀመጠ ማለት ነው በሚያሳዝን ሁኔታ። እዚህ ጋር ደግሞ እንግዲህ ሚጣሉት ኮኪና እንግዲህ ዳይመንድ ሁሌ በገባ በወጣ ጨቀጨቃቸው። ይሄ የኔ ግዛት ነው እያሉ እንግዲህ የተጨቃጨቁ ይገኛሉ ማለት ነው። እንግዲህ ሁለቱም ግን ይዋደዳሉ። ፍቅራቸው አውጥቶ አልተናገሩም። አሹን እንግዲህ ለሩታ እንግዲህ እንሂድና ዶክተርን አውራልኝ አሞኛል ብላ ሄደው ነበረ። አሹ እንግዲህ የሌለብኝ ውሸት እየዋሸሁ ነው እያለ ናግባና በዛም ሐኪም ቤት ልውሰድና ላክምህ እያለ እንደውም አመሰግናለሁ እያለ እንዴት እንዳከበርከኝ ፈጣሪ ያክብርህ እያለ በቃ በመቀመጫ ላይ መቀመጫ ይደርብልህ 4 እግር መኪና ወደ 6 እግር ያድርግልህ ሲለው ጊዜ ዶክተሩ መስጋናው ይበቃል እያለ እሺ ሩታዬ በቃ ነይ ግቢ ዝለቂ እንጂ ሩታዬ እንዴ ቆይ ሩታ እናት ወይስ አንተ ነህ የታመምከው ብሎ ዶክተር ሲጠይቀው እኔ ነኝ እያለ እንግዲህ ሁለታችንም እያለ እንዳጋጣሚ ሆኖ ሁለታችንም ታመናል። አልገባኝም። ቆይ ሩታ እንዴት ነሽ? ደህና ነሽ? ምን ትሆናለች ብለህ አስበህ ነበረ ብላ በመጥፎ ቃል ትመልስለታለች። እንግዲህ አው እንግዲህ ለማንኛውም ጥሩ ስራ አግኝተሻል መሰለኝ። አይ ሩታ ምን አከራከረሽ? ልብሽ ከደረሰ መኪና ውስጥ ገብተን እናውራ እንጂ አሹ ዝም ብለክ ዶክተር የምታስቸግረው እኔ እንሂድ እያልኩህ ነው። ደግሞ ደርሰናል። ከዛ ዶክተሩም እያሸፈባት ለአንተን እርዳታ አያስፈልግልም አሹ ስለጠየቀን ይሁን ችግር የለም። አሹ ጠየቀኝ ስላልኩ ምን ችግር አለ? ራስክ እንደማን ነው የምታየው? ሁሉም ነገር እኮ አጋጣሚ ነው እንጂ ሆን ብለን ያደረግነው ነገር የለም። አው አጋጣሚ ነው። እኔ ምን አልኩኝ? ሁኔታ እንደዛ አይመስልም ብዬ ነው። ሁኔታው ሆነ አልሆነ ተሳካ አልተሳካ የልብሽ ከደረሰ ምን አገባሽ ሩታ ነይ ውስጥ ንግባ ይላታል።
ከዛ ሩታም እኔ ከእናንተ ጋር መሄድ አልችልም እያለች ሩታ ነኝ እንጂ ምን ሆነሻል እያለ አሹን ቢጠራት ዶክተሩ አንተ ትሄዳለህ አትሄድም ሲለው እሷ ካልሄደች እኔ ምን ብዬ ነው የሚሄደው ዶክተርዬ? እንዴት ነው ነገሩ? ታማሚ እግርህ እንዴት ተሻለክ እንዴ? የእናንተ ቀልድ እኮ አያልቅም። አንተም እዚህ ውስጥ አስገባችህ። ለማንኛውም ሰዓቴን ገደልክብኝ። የታመመ እግሬማ እዚህ ነው እያለ አሹ እንግዲህ አውቆ እንደታመመ ሆኖ እየሄደ ነው። ዶክተሩም በጣም ተናዶ ቆይ ሩታ ምን ላደርግልሽ ነበር የፈለግሽው እያለ ብቻው ማውራት ጀመረ ማለት ነው። ሩታ እንግዲህ አሳበደችው። እንግዲህ ማዘርዋን በርካታ ስትመጣ ቤቲ ተብዬዋ ተደብቃ ሲፈልጓት አጧት ማለት ነው። እቺ ልጅ የት ገባች እያሉ እኔ እንጃ እዚህ ነበረች ጥያት በልከፍት የትኩት መኝታ ቤት ከሆነች ገብተሽ ተደብቃ እስኪ ከሆነ ገብተሽ ያ ስትል ቅምጥልም ገብታም ስትፈልጋት አጣቻት ማለት ነው። ቆይች ልጅ ወዴት እየሄደች ነው እያሉ እንግዲህ በመሃል ትመጣና እዚህ ነኝ ተደብቄ ነበረ። እንዴት ለምንድን ነው የተደበቅሽው? እነሱ ከሆኑ ብዬ ተደብቄ ፈርቼ ነበረ ትላለች። የዛሬ የነበረን ቆይታ ብዙን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።